إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته يا علماء قدر نونجي بزم مناجر قوام اللم لمدم اللم سلزه إن شاء الله تنش يمن التواوسو يميونو سلا توحيد سلا شرك ተነግሯል በአገራችን በየትኛውም ሀገር ያዳረሰ ነው ማለት ይቻላል መቼም የሽርክ አደገኝነት ሰዎችን የሚጫወት በሰዎች ላይ የሱ ዋሲጧ ጫት ነው በየአቅጣጫው ጫት የሚባለውም በጣም አደገኛ የሆነ በዛ ሀገር ክብር የለውም መሰል በአንዳንድ ሀገር ያለው ኡዱ አይነካም ያለው ኡዱ አይቆረጥም ሰውየው እንዳጋጣሚ ጀናባ ሆኖ ተቆረጠው ሰውየውንም ያጠቃዋል ወይንም እሱ ይደርቃል ይባላል የሽርክ ዋናው እሱ ነው አንዳንድ ቦታዎች ላይ በጣም የሚያሳዝን የጫት ታሪኩ በጣም እንሰሳ እንዳይበላው ጧሃራ ቦታ ላይ እንዲወድቅ የሚደረግበት የሽርክ ዋናው መዳረሻ የሆነበት ነው እና ተኢስላም لا إله إلا الله محمد رسول الله تإسلام أركانوች የመጀመሪያው ሲሆን ሁለተኛው ሶላት ነው ሶላት من أركان الإسلام ሁለተኛው ደረጃ ሲሆን أركان الإسلام በጣም ከባዱና መተው ሰውየን ተኢስላም የሚያወጣ የሆነ ሶላት ነው ሶላት ላይ ዝንጋቴ ማድረግ የሚባለው ነገር ከባድ መሆኑን አገራችን ላይ በጣም የተዘነጋ ነው ነገር ግን ያው ሶላት የሚባለው ነገር ከባድ ነው በሚል ይነገራል በሱፊያው ዓለም ሽርክ የሚሰራን ሰው ጥሩ ነው ይሉታል ሽርክ የሚሰራ በየቆሌው የሚያርድ ያረደው حرام ነው ተብሎ ያውቀም በአንዳንድ ቦታ ግን ታሪክ ሶላት ያረደውን አንበላም የሚባልበት አጋጣሚ አለ ይሁንና ግን ማሳለፍ ላይ አለመስገር ላይ ሰዎች የሚታለሉበት የሆነ ነው ሰውየው ሶላት የማይሰግድን ሰው እርዱን አልበላም ይላል ሚስቱ አትሰግድም አብሮ ይኖራል ሰውየው ሶላት የማይሰግድ ሰው ያረደው አይቻልም የሚባልበት ሀገር አለ ልጆቹ አይሰግዱም ጥሩ ሰዎች ናቸው የሶደቃይቱ ጊዜ ብቻ ነው ሶላት ሰግድ ያልሰገደ የሚባለው ማለት ነው ሶላት ተአርካን الاسلام ሆኖ መተው ያከፍራል በሚል ሰለፎች ወይንም ሐዲስ ያለበት የሆነው እሱ ነው ግልጽ በሆነ ሁኔታ ማለት ነው ሶላት ትልቅ የሆነ ዒባዳና እሱን መተው ተኢስላም የሚያወጣ መሆኑ ነብዩ አለይሂ ሰላቱ ወሰለም ሶላትን የተወሰው ተኢስላም እንደሚወጣ ተናግረዋል ያው ዝላይ ማስተማር ተመቀደሙ ጋራ ማለት ነው